ከእስልምና ውጪ ያሉ ሃይማኖቶች ነብይ ያልተላከላቸው ለክርስትና የተላከ ነብይ አና እንደ ግመል የሚያንኮራፋ መገለጽ ሲወርድለት የተላከ ነብይ ለኛ የለንም። ትክክል ናችሁ። እንግዲህ ሳሂህ ቡኻሪ 1789 ላይ ሙሐመድ መገለጽ ሲወርድለት እንደ ግመል ያንኮራፋ ነበር። እንዲሁም በሰይጣን እየተጨመቀ አንብብ እየተባለ ሙሐመድ 3 ጊዜ ሙሉ ጨምቆት በሂራ ዋሻ ውስጥ እንግዲህ ቡኻሪ 3 ላይ ማንነቱ ሳይታወቅ ሙሐመድን አስደፍቆ ትቶታል። እና በሰይጣን የተጨመቀ ነብይኛ የለንም። የኛ ነብይ እግዚአብሔር ስልክልና እንግዲህ እስራኤላውያንን ከግብጽ ባርነት ሙሴን አውጣ ብሎ ሲልከው ዘጸአት 3 ከቁጥር 1 ጀምራችሁ ሙሉን ስታነቡት እግዚአብሔር ራሱን ገልጦ ሙሴን አናግሮ ነው። ሂድና እስራኤላውያንን ከግብጽ ባርነት አውጣ ብሎ ራሱን ገልጦ ነው የኛ አምላክ ነቢያትን የላከ። ሙሴን ሲልከው ራሱን ገልጦ አነጋግሮ በቁጥቋጦ ስር ሆኖ ከዛ ሙሴ ደግሞ ወደ ቁጥቋጦ እንዳትቀር ጫማህን አውልቅ ተባለ። እግዚአብሔር ማንነቱን ገለጠለት። ከቁጥር 14 ላይ ደግሞ አምላካችን እግዚአብሔር ስሙን ነገረው። ማን የላከ ቢሉ ማን ልበላቸው ሲላቸው ምን አለ እግዚአብሔር እንዲህ ይላል። ሙሴም ከቁጥር 13 ጀምሮ ያለብላችሁ ሙሴም እግዚአብሔር እንሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችን አምላክ ወደ እናንተ ላከኝ። አያችሁ እግዚአብሔር እንደላከው ሙሴ ተናገረ። አላህ ግን ሙሐመድን ለመላኩ ማስረጃ የለም። በነገራችን ላይ እኔ ነኝ የላኩት ብሎ አላህም ለመኖር ማስረጃ የለም። አላህም እኔ ነኝ የላኩት ብሎ ስለ ሙሐመድ ምስክር አልሰጠም። በሂራ ዋሻ ውስጥ ማን እንደጨመቀው አልታወቀም። ማስረጃ የለም። ማን ጨምቆ የጣለው ሰይጣን ነው። በዋሻ ውስጥ እንግዲህ ሰይጣን ነው የሚጨምቀው። ሌላ ማን አለ? መላእክት ነው? ማንም ማስረጃ የለም። በቃ ማን እንደጨመቁ ለመጨመቁ ማስረጃ የለም። የኛ አምላክ ግን ሲልክ አያችሁ ማንነቱን ገልጦ ስሙንም ማን ነው ባልኩኝ ጊዜ ምን ልበላቸው አለው። እግዚአብሔር ሙሴን አለው ያለና የሚኖረው አያችሁ እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖረው ወደ እናንተ ላከኝ ትላለህ አለው። ያለና የሚኖረው ያህዌው እግዚአብሔር ላከኝ ብሎ ሂዶ ለእስራኤላውያኖች ነገራቸው። አላህ ግን እንደዚህ አይደለም ያለ። ምንም ለመኖር ማስረጃ የለም። እስካሁን የአላህን ድምፅ ሰምቼ አላውቅም። አዎ እንደዚህ ያለ በጅኒ የተጨመቀ ነብይ ለኛ አልተላከም። ይኸው የኛ አምላክ ነቢያቱን ሲልክ ማንነቱን ገልጦ ነው ወደ እናንተ ልኬያለሁ ብሎ ማን ልበላቸው ሲል እንኳን ሙሴ ምንድን ያለው ያለና የሚኖር ያህዌው አምላክ እንደላከ እኔ እዛ ጋር ታምራት አሳያለሁ አለው። ሙሴን እግዚአብሔር እንደላከው እንዲያውቁ ህዝቦቹ እንዲያውቁ ምን አለ ታምራትን ያሳያለሁ ሂድ